Welcome to Ethio Academy. ሰላም እንዴት ናችሁ? ዛሬ ደግሞ ከባለፈው የቀጠለውን ፓርት 3 ይዤላችሁ መጥቻለሁ ማለት ነው። በዛሬው ፓርት ለመጨረስ እሞክራለሁኝ። ሳይኮሎጂ ጥያቄያችን ስንተኛ ላይ ደርሰናል? 29ኛ ላይ ደርሰናል ማለት ነው። 29ኛ ኩዌሽን ምን ይላል? አየለ ሃዝ ባድ አቲቲዩድ ቱዋርድስ ፊዚክስ ዲው ቱ ባድ ፐርሰናሊቲ ኦፍ ሂዝ ቲቸር አት ግሬድ 9 ላተር ኦን ቢ ዲቨሎፕ ኢንአፕሮፕሪየት አቲቲዩድ ቱዋርድስ ኦል ኳንቲታቲቭ ሰብጀክት ማለት ነው። ዚስ ፐርፐስ ምንድን ነው? አየለ በዘጠነኛ ክፍል በነበረበት ፊዚክስ መምህር ምክንያት ሁሉንም ትምህርት እንዲጠላ ችሏል ማለት ነው። ይሄ ማለት ምንድን ነው የሚያገናኘ ነው? አንደኛ ኤ ስፖንታኒየስ ሪኮቨሪ ይላል። ቢ ስቲሙላይ ጀነራላይዜሽን፣ ሲ ስቲሙላይ ዲስክሪሚኔሽን፣ ዲ ላይ ሲስተማቲክ ዲሴንታይዜሽን ይላል ማለት ነው። ይሄ ምንድነው? ፊዚክስ ላይ በነበረበት የደረሰበት እንትን በመምህሩ ምክንያት ሁሉንም ሳብጀክት ሊጠላ ችሏል ማለት ነው። ይሄ ማለት ስቲሙላይ ጀነራላይዜሽን ይባላል ማለት ነው። ሁሉንም ሊጠላ በመቻሉ ማለት ነው። ስለዚህ መልሱ ቢ ነው ማለት ነው። ኦኬ የ30ኛው ጥያቄ ምን ይላል? ዘላለም was bitten by a dog when he was a small child. Whenever he sees that particular dog, he becomes fearful and cries. ዘላለም's behavior is a good example of ይላል። ኤ ኤክስቲንግሽን፣ ቢ ጀነራላይዜሽን፣ ሲ ስፖንታኒየስ ሪኮቨሪ፣ ዲ ዲስክሪሚኔሽን። ስለዚህ ዘላለም ያንን እያስታወሰ አሁንም ጀነራል እያደረገ ነው የሚሄደው ማለት ነው። ልክ እንደ ዲስ ኩዌሽን ዘ ሴም ቱ ላይክ 29 ኩዌሽን። ሶ አንሰር ዊል ቢ ጀነራላይዜሽን ይሆናል ማለት ነው። መልሱ ቢ ነው ማለት ነው። 31ኛ ጥያቄ ሶልቪንግ 3 ፕሮብሌምስ ቱ ጌት ቱ ማርክስ ኢዝ አን ኤግዛምፕል ኦፍ ብላንክ ስኬጁል ኦፍ ሪንፎርስመንት ነው የሚል ማለት ነው። ኤ ላይ ፊክስድ ኢንተርቫል፣ ቢ ላይ ቫሪያብል ኢንተርቫል፣ ሲ ፊክስድ ሬሾ፣ ዲ እንደዚሁ ቫሪያብል ሬሾ ማለት ነው የሚለው ምንድን ነው? ጥያቄውን ወደ ስንመለከተው ሶስት ጥያቄዎችን እየመለሰ 3 ፕሮብሌሞች ሶልቭ እያደረገ ማርኩ ግን 2 ማርክ ይይዛል ማለት ነው። ይህ ማለት በዙ ይቀጥላል። ስለዚህ ይሄ ምንም የሚቀያየር ነገር ምናምን ስለሌለው ፊክስድ ይሆናል ማለት ነው። ፊክስድ ሬሾ ሬንፎርስመንት ኢዝ ፕሮቫይደድ ቤዝድ ኦን የሴት ነው ማለት ኤክስቼንጅ የሚደረግ ነገር የለውም ማለት እንትኑም ማርኩም ኮንስታንት ነው። ይሄንኛውም ጥያቄውም ኮንስታንት ሲሆን ፊክስድ ሬሾ ይባላል ማለት ነው። ስለዚህ መልሱ ሲ ይሆናል ማለት ነው። ኦኬ ወደ 32ኛ ስንደርስ አኮርዲንግ ቱ ማፍሎስ hierarchy of needs, if a person's esteem needs have been satisfied, then it is safe to assume that all of the following needs have also been satisfied except ያል ማለት ነው። ይህን ለመመለስ ምንድን ነው ማፍሎውስ የሚባለው ሂራርቺ ፒራሚዱን ማስታወስ ነው። የትኛው ይቀድማል የትኛው ይቀጥላል የሚለውን ፒራሚድ ካስታወሳቸው ኢዚ ይመልሳል ማለት ነው። ስለዚህ በፒራሚዱ መሰረት ምን ይመጣል ማለት ነው? ዘሎወር ስቲሞች መጀመሪያ ሳቲስፋይ መሆን አለባቸው። ወደ ሃየር ስቲም ከመግባታችን በፊት ወደ ሃየር ሳቲስፋክሽን ሌቭል ከመግባታችን በፊት ነው የሚለው ማለት ነው። ስለዚህ ሰልፍ አክቹዋላይዜሽን ሲቀር ሌሎቹ መጀመሪያ ሳቲስፋይ ሆኗል ማለት ነው። ምክንያቱም ሌሎቹ ከስቲም ኒድ በታች ስለሆኑ ማለት ነው። ሶ ሰልፍ አክቹዋላይዜሽን ይሆናል መልሱ ማለት ነው። ዲ ይሆናል ማለት ነው። ኦኬ ኩዌሽን ነምበር 33 in classical conditioning learning occurs through the pair of ኤ ኦር አን ይልና እንድመልስ ይፈልጋል ማለት ነው። ኤ ላይ ምንድነው? ኮንዲሽኒንግ ስቲሙላይ ዊዝ ኤ ኮንዲሽንድ ሪስፖንስ፣ ቢ ኮንዲሽንድ ስቲሙላይ ዊዝ አን አንኮንዲሽንድ ሪስፖንስ፣ ሲ ኮንዲሽንድ ስቲሙላይ ዊዝ አን አንኮንዲሽንድ ስቲሙላስ ማለት ነው። አንኮንዲሽንድ ሪስፖንስ ዊዝ አንኮንዲሽንድ ስቲሙላይ ያማል ዲ። ስለዚህ መልሱ ምንድን ነው የሚሆነው? ክላሲካል ኮንዲሽኒንግ የሚሰራው ሁለቱም በማጣመር ማንና ማንን ኮንዲሽንድ ስቲሙላይ እና ዊዝ አንኮንዲሽንድ ስቲሙላይ በማድረግ ነው ማለት ነው። መልሱ ሲ ነው የሚሆነው ማለት ነው። ኦኬ ኩዌሽን ነምበር 34 select the one that is true about extinct motivation ይላል ማለት ነው። ኤ motivation to engage in an activity as a means to achieve an end ይላል ማለት ነው። እንደዚሁ ቢ based on the inherent satisfaction of a task or activity ይላል። ቢ ሲ influences the behavior of a person regardless of an immediate reward ማለት ነው። ዲ it is the motivation to engage in an activity or for its own
ሴክ ይላል ማለት ነው። ምንድነው ዋናው ዓላማ ኤክስቲንክት ሞቲቬሽን ትሩ የሆነው ነው። ኤክስቲንክት ሞቲቬሽን ማለት ለሆነ ነገር ለሪዋርድ የምንሰራው ነገር ነው። በቃ ኢንቲንክት አይደለም ማለት ወደ ውስጥ ሳይሆን ወደ ለሪዋርድ ነው፣ ለሆነ ነገር ለማግኘት ለጎዝ ለመባል ምናምን ስለሆነ ስለዚህ ኤ ሞቲቬሽን ቱ ኢንጌጅ ኢን አን አክቲቪቲ አስ ኤ ሚንስ ቱ አቺቭ አን ኢንድ ማለት የሆነ ነገር ለማግኘት የምንሰራው ነው ማለት ነው። መልሱ ዘ ኮሬክት አንሰር ውድ ቢ ኤ ይሆናል ማለት ነው። ኦኬ ኩዌሽን ነምበር 35 which one of the following examples of reinforcement is different from others ማለት ነው። ከሌሎቹ የሚለየውን ነው የምንመርጠው ማለት ነው። ኤ ላይ ኤክስቲንግሽን ይላል ማለት ነው። ቢ ፕሬሲንግ ይላል። ሲ ሬጂንግ፣ ዲ ዋርሚንግ ይላል ማለት ነው። እነዚህ ከሶስቱ ምንድነው የሚለየው ስንል የሚለየው ፕራይሲንግ የሚለውት ነው። ለምንድን ተለየ ስንል የፖዚቲቭ ሬንፎርስመንት ስለሆነ። ሌሎቹ ምንድናቸው? የፖዚቲቭ ሬንፎርስመንት ወር ኢንክሪዝ ቢሃቪየር ነው ያለው። ሌሎቹ ግን ምንድናቸው? ኔጌቲቭ ናቸው ማለት ነው። ጀነራሊ ምንድናቸው? ወይም ኔጌቲቭ ስቲሙላይ ወይም ደግሞ ፑኒሽመንት የሚባሉ ናቸው ማለት ነው። ስለዚህ መልሱ ቢ ነው ማለት ነው። 36ኛ ጥያቄ ይላል which principle of classical conditioning occurs just before the occurrence of spontaneous recovery ማለት ነው። ስፖንታኒየስ ሪከቨሪ የምንለው ክላሲካል ኮንዲሽኒንግ ከመፈጠሩ በፊት ሌላ የሚፈጠር አንድ ክላሲካል ኮንዲሽኒንግ አለ ማለት ስፖንታኒየስ ሪከቨሪ የሚለው ከሚፈጠሩ በፊት ማለት ነው። ኤ ኤክስቲንግሽን፣ ቢ አኩዌሽን፣ ሲ ጀነራላይዜሽን፣ ዲ ዲስክሪሚኔሽን ይላል ማለት ነው። ምንድነው መጀመሪያ ኤክስቲንግሽን መፈጠር አለበት። ኤክስቲንግሽን የሆነ ነገሩ ኦልሬዲ ሀፕን ከሆነ በኋላ ኤክስቲንግት ከሆነ በኋላ ምንድነው አእምሯችን ስፖንታኒየስ ሪከቨሪ ያደርጋል። የሆነ ነገር የሚያሰልበትና ያንን ሪከቨር አድርጎ ይመልሳል ማለት። ስለዚህ መጀመሪያ ኤክስቲንግሽን ይሆናል። መልሱ ኤ ነው ማለት ነው። 37ኛ ጥያቄ ኤ ጉድ ፊሊንግ ኮድ አን አሃ ኤክስፔሪንስ ኢዝ ሪሌትድ ዊዝ ብላንክ ለርኒንግ ያለ ማለት ነው። ምንድነው? ኤ ላይ ኦብዘርቬሽናል፣ ቢ ላቴንት መሰለኝ፣ ሲ ኢንሳይት፣ ዲ ትሪያል ኤንድ ኢረር ማለት ነው። ስለዚህ ምንድነው አሃ የሚለው ኤክስፔሪንስ ምንድነው የሚፈጠረው? ኢንሳይት ነው። በቃ የሆነ ነገር በመሃሉ ጉድ ሰደንሊ ስናስታውሰው ይሄን ነገር እኮ አውቀው ነበር እንላለን ማለት ነው። የሆነ ነገር ሲነገረን አሃ የሚለው ምልክት አለ። ይሄን ነገር አውቀዋል የሚለው። ስለዚህ ኤክስፕሬሽን የሚፈጥረው ኢንሳይት ነው ማለት ነው። ኢንተርናሊ ሲገባለት ማለት ነው ሀሳቡ። ስለዚህ መልሱ ሲ ይሆናል ማለት ነው። ኦኬ ሴናሪዮ ሲሆነ ጥያቄ ነው። እንደዛ አይነት ጥያቄ በነገራችን ላይ አይቀሩም ብዙ ጊዜ እና ይሄንን ፓውዝ አድርጋችሁ እዩት። መጀመሪያ ሀሳቡ ምንድነው የሚለውን ነገር አውቁ ማለት ነው። ከዛ 3-4 ጥያቄዎች ይዘው መልስ ይዘው ይመጣሉ ማለት ነው። እነሱን እንደዛ አይነት ምንድነው ስተዲ ኩዌሽን የሚባሉ እንደዛ አይነት ነገር ናቸው ማለት ነው። ስናነብ ምንድነው መቅደስ ኢዝ ኤ 7 years daughter in Hawassa city. She went to Tabor Elementary School for the first time. In her arrival at school, she saw the teacher wearing white gown while punishing with a stick another child. Starting from that day, መቅደስ fears any person wearing white gown የሚለው ማለት ነው። ምንድነው? ልጅቱ ገና የ7 ዓመት ተማሪ 7 ዓመት ልጅ ናት። ስለዚህ ሌላ ተማሪ ሲመታ በልምጭ ሲመታ ታያለች። ሴትዮዋም እና ቲቸራቸው ናት። ቲቸራቸው ነጭ ጋውን ይለብሳሉ ማለት ነው። እንደዚህ ቲቸሮች ያንን ጋውን ለብሳ ህፃናቷን ያጠፉትን ልጆች ስትቀጣ ስታይ ያቺ ልጅ ከዛን ጊዜ በኋላ ነጭ ልብስ የለበሰ ሰው ትፈራለች ማለት ነው። ስለዚህ ምንድነው ጥያቄ ስንመለከት አንደኛ ምንድነው 38 እስከ 42 ነው መልሱ እንትን ጥያቄው የሚይዘው ይሄ። ስለዚህ 38ኛ ዘ ኮንዲሽን ስቲሙላይ ኢዝ ይልና አሁን እዚህ ጋር ምንድነው ሀሳቡ መጀመሪያ ለማውጣት ሞክሩ፣ ሰመሪ ያደርጉ። ምንድነው መቅደስ የቲቸሩ ዋይት ግሮን የምንለው ነገር ናቹራል ስቲሙላይ ነው፣ እሱ ማይቀየር ነገር ነው። እንደዚሁም ፑኒሽንግ ኤ ቻይልድ ዊዝ ኤ ስቲክ ደግሞ መመታቱ ደግሞ አንኮንዲሽን ስቲሙላይ መሆኑን ዊች ኬዝስ እንደዚሁ ደግሞ ፊር ማድረግ መፍራቱ ደግሞ እንደዚሁ አንኮንዲሽን ሪስፖንስ መሆኑን የተካተላችሁ ነው። ናቹራል ስቲሙላይ የምንለው ልምጩን ነው፣ ዋይት ግሮን የምንለው ነገር ነው። ዋይት ግሮን የተለበሰው ልብስ ምናምን። ይሄንኛው ደግሞ ፑኒሽንግ ኤ መመታቱ ደግሞ አንኮንዲሽን ስቲሙላይ መሆኑ። አንኮንዲሽን ስቲሙላይ ይፈጥራል፣ አንኮንዲሽን ሪስፖንስ ይፈጥራል። ምንድነው? ፊር ይፈጥራል ማለት በልጅ በመቅደስ ላይ ፊር ተፈጥሯል። ሌላኛው ምንድነው? ፊር ደግሞ ምንድነው? ፊር ዘ ዋይት ግሮን ሲፈጠር ያን ነው ነጭን ጋውን መፍራት ደግሞ ሲፈጠር ምንድነው? ኮንዲሽን ሪስፖንስ ይፈጥራል ማለት ነው መጨረሻ ላይ። ስለዚህ 38ኛው ምን ይላል? ለኮንዲሽን ስቲሙላይ ኢዝ ይልና ጥያቄ ጠይቀናል ማለት ነው። አውጥተናል። አሁን ኮንዲሽን ስቲሙላይ የትኛው ነው? ምንድነው ማለት ነው? ዋይት ግሮን የሚለው ኮንዲሽን ስቲሙላይ ነው ማለት ነው። ምን 38ኛው ላይ ያወጣነው አለ ዲ ይሆናል ማለት ነው። ጀስት ምንም እንትን አይጠበቃችሁ። መጀመሪያ ካወጣችሁ በኋላ ከዛ መመደብ ነው።
ሰላሳተኛ ላይ ዋት ኢዝ ዘ ኮንዲሽንድ ሪስፖንስ ይላል። ኮንዲሽን ሪስፖንስ አውጥተናል። ምን ብለን ነው ያወጣነው? ፊር ኦፍ ዋይት ግሮውን ብለን አውጥተናል። ፊር ኦፍ ዋይት ግሮውን። ስለዚህ ቢ ላይ ያለውን ትመሳሰላላችሁ ማለት ነው። እንደዚሁ 40ኛ ላይ አንኮንዲሽን ስቲሙላይ ኢዝ አንኮንዲሽን ስቲሙላይ ምንድን ነው? አንኮንዲሽን ስቲሙላይ አንኮንዲሽን ሪስፖንስ የሚያስከትለው ብለን ያወጣነው አለ። ፑኒሽንግ ዊዝ ስቴክ ማለት ነው። በልምጭ ህፃኗን መመታቷ ያ አንኮንዲሽን ስቲሙላይ ነው ማለት ነው። ኦኬ 41ኛ አንኮንዲሽን ሪስፖንስ። አንኮንዲሽን ሪስፖንስ ማለት በልምጭ መመታቷ ያ ልጅቱን አንኮንዲሽን ሪስፖንስ ፈጥሯል በማለት በመቅደስ ላይ ምንድን ነው ይሄ የትኛው ነው ማለት ነው? እንደዚሁም ፊር ኦፍ ፑኒሽመንት ይሆናል ማለት ነው። ፑኒሽመንት መፍራት ማለት መቅጣቱን መፍራት ለምዳለች ማለት ነው። አሁን ይዛለች። እሺ 42ኛ ዘ ለርኒንግ ቲዮሪ ኮንሰርኒንግ ዊዝ ሰች ስቲሙላይ ኢዝ ብላንክ ቲዮሪ ይላል ማለት ነው። ምንድን ነው ቲዮሪ ነው ማለት ነው። እሺ አንደኛ ኦፐሬት ኮንዲሽኒንግ፣ ቢ ኦብዘርቬሽናል ለርኒንግ፣ ሲ ክላሲካል ኮንዲሽኒንግ፣ ዲ ሶሻል ለርኒንግ መሰለኝ የሚለው ስለማይታይ መጨረሻ ላይ። ስለዚህ ሲ ምንድነው? ክላሲካል ኮንዲሽኒንግ ነው የሚሆነው ማለት ነው። ለምንድን ነው ስትሉ ምንድነው? while he is observing other which relates the observational learning ማለት ምን ማለታችን ነው? ኩዌሽኑ የጠየቅን ከ38 እስከ 41 ላይ ያለው የነበረው ኩዌሽን የሚዘረዝረው በሙሉ ክላሲካል ኮንዲሽኒንግ ነው። ስለዚህ ክላሲካል ኮንዲሽኒንግ ፓርቶችን እየዘረዘር ነበረ። የ40ኛው መልስ ክላሲካል ኮንዲሽን ይሆናል ማለት ነው። ሲ ይሆናል ማለት ነው። ዛንሰሩ ሲ ይሆናል ማለት ነው። ወደ 43ኛው እንግባ። 43ኛ ጥያቄ የሚላል ዘ ፕሮቨርብ which says he who is bitten by the snake fears the lizard related with which principle of classical conditioning ማለት ነው። ምንድነው ይሄ ጥያቄው? ምንድነው መጀመሪያ he who is bitten by the snake fears the lizard ይፈራል ማለት ነው። በአንዴ ተነክቷል ይፈራል። ስለዚህ ይሄ ምንድነው? ኤ ላይ ኤክስቲንግሽን፣ ቢ አኩዌሽን፣ ሲ ጀነራላይዜሽን፣ ዲ ዲስክሪሚኔሽን ማለት ብዙ ጥያቄዎች የተደጋገሙ ናቸው። ይሄ ጀነራላይዜሽን ነው። አንዴ ከሆነበት በኋላ የሆነ ሰው ለሆነ ነገር የሚፈራው ያንን እያስመሰለ የሚፈራ ከሆነ ይሄ ምንድነው? በቃ ጀነራላይዜሽን ጀነራል እያደረገ ነው ማለት ነው። አንዴ ፈተና ከተበላሸ በኋላ ተማሪው ፈተና ሁሌ የሚበላሽ አድርጎ የሚያስብ ከሆነ ጀነራላይዜሽን ነው ማለት ነው። ኦኬ 44ኛ ኦብዘርቬሽናል ለርኒንግ ቲዮሪ ሪፈርስ ቱ ብላንክ ለርኒንግ ቲዮሪ ማለት ነው። 44ኛው እንዳልኩት ምንድነው? ኦብዘርቬሽናል ለርኒንግ ቲዮሪ ምንድነው የሚያገናኘው ነው የሚለው ይሄ ኤ ኮግኒቲቭ፣ ቢ ቢሃቪየሪዝም፣ ሲ ሶሻል፣ ዲ ኢንሳይት ይላል ማለት ነው። ሲ ሶሻል የሚለውን ይይዛል ማለት ነው። ለምንድን ነው? ኦብዘርቬሽናል ለርኒንግ ኢዝ ኮምፖነንት ኦፍ ሶሻል ለርኒንግ ስለሆነ ኮምፖነንት ኦፍ ሶሻል ለርኒንግ ቲዮሪ ስለሆነ ኦብዘርቬሽናሉ፣ ስለዚህ ሲ ይሆናል ማለት ነው። አዎ ሲ ይሆናል ማለት ሲ ሶሻል ለርኒንግ ይዛል ማለት ነው። 45ኛ which theory of learning gives advice for teachers to use peers as models in their classroom የሚለው ነገር ያሳያል ማለት ነው። ፒር እንዲይዙ ምንድነው? which theory of learning gives advice for teachers to use peers as models in their classroom ክላሳቸው ውስጥ ፒር እንዲጠቀሙ። ኦኬ ቲዮሪ የሞዴልም ጥቅም የሚያሳይ ቲዮሪ ነው ማለት ነው። ስለዚህ ምን ይሆናል ማለት ነው? ወደ ኤ ስንመጣ ምን ይላል? ወደ ኤ ስንመጣ የትኛው ላይ ነው? ኮግኒቲቭ፣ ቢሃቪየራል፣ ሲ ኦብዘርቬሽናል፣ ዲ ላቴንት ይላል ማለት ነው። 45ኛ ጥያቄ እየሰራሁ ያለሁት። ስለዚህ መልሱ ኦብዘርቬሽናል ነው ማለት ኦብዘርቬሽናል ሞዴልን ጥቅም በጣም አግዝፎ ይመለከታል ማለት ነው። 46ኛ አስ ላቴንት ለርኒንግ ቱ ኮግኒቲቭ ቲዮሪ ኦፐረንት ኮንዲሽኒንግ ቲዮሪ ኢዝ ቱ ብላንክ ቲዮሪ ይላል ማለት ነው። ይሄ እንደዚሁ ቢሃቪየራል ነው ማለት ነው። ለምንድነው ላተንት ለርኒንግ የምንለው ወይም ላተንት ለርኒንግ የምንለው ነገር ኮግኒቲቭ ኮንሴፕት ስለሆነ ማለት ነው። ኢሚዲየት ሳይሆን ኮግኒቲቭ የተያዘ ነገር ስለሆነ ነው ማለት ነው። እሺ ኦኬ ጨርስና 47ኛ ጥያቄ ገብተናል ማለት ነው። any consequence of behavioral that strengthens responses for behavior by providing pleasant stimuli is blank reinforcement ይላል ማለት ነው። ምንድነው? ይሄን ጥያቄ ምንድነው? ፕሌዛንት የሆነ ስቲሙላይ በማድረግ ማለት ፕሌዛንት የሆነ ስቲሙላይ ሀሳቡን ስናየው ምንድነው? ፕሮቫይዲንግ ፕሌዛንት ስቲሙላይ የሚያቀርበው ነገር ቢሃቪየር ስትሪንግዝ ሪስፖንሲቢሊቲ የሆነ ነገር እያደረገ የሚያስሄድ ከሆነ ፕሌዛንት የሆነ ስቲሙላይ ለማግኘት የሚሆን ከሆነ ይሄ ፖዘቲቭ ሬንፎርስመንት ነው። ኤ ላይ ኔጌቲቭ ሬስፖንስ፣ ቢ ፖዘቲቭ፣ ሲ ፕራይመሪ፣ ሰከንደሪ ዲ ላይ ማለት ነው። ስለዚህ ይሄ የሚሆነው ቢ ነው ማለት ነው።
48ኛ ጥያቄ ኢፍ ከያሞ ቢካም ሞር ሞቲቬትድ ቱ ፕራክቲስ ኢን ዘ ክላስሩም ቢኮዝ ኦፍ ሶሻል አፕሮቫል ፍሮም ሂዝ ቲቸርስ ኤንድ ክላስሜትስ ዘ ስቲሙላይ ዛት ጀጅድ ሂዝ ሌቭል ኦፍ ፓርቲሲፔሽን ኢዝ ይልና ኤ ፖዘቲቭ ሬንፎርስመንት፣ ሲ ኔጌቲቭ፣ ዲ ፖዘቲቭ ሬንፎርስመንት፣ ዲ ደግሞ ኔጌቲቭ ብሎ ፑኒሽመንት ይላል ማለት ነው። ለምንድን ነው መልሱ? አሁን መልሱ እዚህ ላይ ስንመለከት ኤ ነው የሚሆነው። ግን የኤ መልሱነቱን ሳይሆን የፈለግኩት እኔ ፖዘቲቭ ሬንፎርስመንት ነው መልሱ። በእርግጥ ግን መልሱ ምንድን ነው? ለምንድን ነው ሲባል ሶሻል አፕሮቫል አለና ፕሌዛንት ስቲሙላይ የሆነ ስቲሙላይ ይሰጣል። ስለዚህ ልጁ ተሰጠው የሆነ ነገር ማለት ሞቲቬት ተደረገ። ሞቲቬት ሲደረግ ምንድነው ኢንክሪዝ የሆነ ፓርቲሲፔሽኑ ጨምራል ማለት ነው። በመምህሩና በክላስሜቱ መካከል ያገኘው ነገር ነው። ስለዚህ ፖዘቲቭ ሬንፎርስመንት ይመጣል ማለት ነው። ስለዚህ መልሱ ኤ ሆኗል ማለት ነው። 49ኛ ጥያቄ ስንመለከት ዘ ሳሊቬሽን ኦፍ ፓቭሎቭስ ዶግ ቢፎር ኮንዲሽኒንግ ኢዝ ተርምድ አስ ይልና አንኮንዲሽንግ ስቲሙላይ ኤ ላይ፣ ቢ አንኮንዲሽን ሪስፖንስ፣ ሲ ኮንዲሽን ስቲሙላይ፣ ዲ ኮንዲሽን ሪስፖንስ ይላል ማለት ነው። ፓቭሎቭ ላይ የነበረውን ኮንሴፕት ማስታወስ ነው። ስለዚህ ምን ይሆናል ማለት ነው? አንኮንዲሽን ሪስፖንስ ይሆናል ማለት ነው። ምንድን ነው ቢፎር ሳሊቬሽን ኢዝ ናቹራል ነው። ቢፎር ሳሊቬሽን ናቹራል ነው። ለርንድ ሪስፖንስ ቱ ፉድ የምንለው ደግሞ እንደዚሁ አንኮንዲሽን ሪስፖንስ። ኦኬ ጥያቄዎቹ እነዚህን ይመስሉ ነበር ማለት ነው። ከተመቻችሁ ላይ አድርጉልኝ። እንደዚሁ ሌሎች የምሰራቸውን ጥያቄዎች ለማግኘት ሰብስክራይብ አድርጉ። ዩኒቨርሲቲያችሁን ስም ጻፉልኝ ኮሜንት ሴክሽን ላይ። ሌሎች የሚሰራቸውን ጥያቄዎች እና ሀሳብ አስተያየታችሁ ሙሉ ነገር አድርጋ አስቀምጡልኝ ማለት ነው። የትኛውንም ሳብጀክት ፊዚክስ፣ ማቴስ ሁሉንም ነገር አስቀምጡልኝ ማለት ነው። ከሶሻልም ከናቹራልም ካለ እንደዚሁ ያለውን ጥያቄ አስቀምጡልኝ ይሰራለሁ ማለት ነው። ይህን ቢሰራ የዚህን አመት የዚህን ብሏችሁን ትምህርቱልኝ ከማቴሪያሉ ሊኖር ስለሚችል አገኘዋለሁ። ከላይ ደግሞ እንደዚሁ የቴሌግራም እንትን አስቀምጥላችሁና በዛ ትልኩልኝ ያላችሁ ማለት ነው። እስካሁን የሰራነው ጥያቄዎች ሳይኮሎጂ ይህን ይመስል ነበረ። የሐዋሳ ዩኒቨርሲቲ ዛሬ ያጠቃልናል ማለት ነው። ሶስተኛው እንትን ነው፣ ሶስተኛው ፓርት ነው። እነዚህ ሌሎችን ፓርት ያላያችሁ ካላችሁ ሌሎችን የረጋ ብዬ ተረጋግቼ ስለሆነ የሰራኋቸው ወደፊት ያሉትን እዚህ ቻናል ላይ ገብታችሁ ብታዩ ብዬ እመክራችኋለሁ ማለት ነው። እንግዲህ ሰላም ሰንብቱ። ዛሬው ጥያቄ እንደዚህ ይሆን ነበር። ሳትከታተላችሁ ሳዳመጣችሁ በጣም አመሰግነው። ደህና ሁኑልኝ ማለት ነው።